የሀገሬ ልጆች ኢትዮጵያና ነኝ ዛሬ ይዤላችሁ የቀረብኩት የኩኪስ አሰራር ነው። እስከ መጨረሻው አብራችሁኝ ቆዩ። በትንሽ ነው ማሳያችሁ። አንድ እንቁላል እንጠቀማለን። አንድ የስኳር ማንኪያ ቫኒላ እንጨምራለን። በደንብ እንመታዋለን። ቫኒላ ከጨመረን በኋላ በደንብ እንመታዋለን። ይሄን ቫኒላ በደንብ ከመታነው በኋላ የተፈጨ ስኳር ነጭ ስኳር ግማሽ ብርጭቆ እንጨምራለን። በደንብ አሁንም እንመታዋለን። ቅቤ ካለ ዝብዳ ይባላል በአረብኛ ይሄ ማለት ነው በተር እሱን እንጨምርና አሁንም እንመታዋለን። ይሄው እንደዚህ ሆኗል። አሁን 2 ብርጭቆ ነጭ ዱቄት እንጨምራለን። አንድ የስኳር ትንሽዬ ጨው እንጨምራለን። አንድ የስኳር ማንኪያ ቤኪንግ ፓውደር ይሄው እሱን ከጨመረን በኋላ በእጃችን በደንብ እናሸዋለን። ይሄው እንደዚህ ሆኗል። ግማሹን ተወስዱና ትፈልጉ ካካኦ ፓውደር ጨምራላችሁ። 2 የሾርባ ማንኪያ ካካኦ ፓውደር ማለት ነው። ይሄን ካካኦ ፓውደሩን ጨምራችሁ በእጃችሁ ታቦክታላችሁ። እንደዚህ ይሄው እንደዚህ ሆናል ማለት ነው። ነጭ ደግሞ ይሄ የቅርጽ መውጫ ከሌላችሁ ይሄንን ማለት ነው በእጃችሁ መስራት ትችላላችሁ። ልክ እንደዚህ ኮፊ ስታይል ማለት ነው። በጣም ቀላል ነው። የሰራሁትን ፍሩን አስገብቼዋለሁ በ180 ዲግሪ ማለት ነው። ሙቀቱ ብዙ ሳይበዛ አሁን በስሏል። ከላይም ከታችም በስሏል። ይሄን ይመስላል የሰራሁት ኩኪስ። ተወድታላችሁ ብዬ ተስፋ አደርጋለሁ። ከውጭ ከመግዛት በቤት ውስጥ መስራት ይመረጣል እና ይጣፍጣል። ይሄው ጓደኞቼ እስከ መጨረሻ ቪዲዮ ስለቆያችሁ በጣም አመሰግናለሁ። በጣም ነው ማመሰግነው። የሀገሬ ልጆች እግዚአብሔር አምላክ ባላችሁበት ይጠብቃችሁ። ኢትዮጵያ ሀገራችን ሰላም ያደርግልን።
ባይ ደህና ሁኑ። አመሰግናለሁ።